የእነዚህ ሁለት ወንድማማቾች ታሪክ ከተለመደው አይነት የወንድማማቾች ግንኙነት የተለየ ነበር። ገና ሳይወለዱ በእናታቸው ማህፀን ሳሉ ጀምሮ ሲገፋፉ የነበሩና መንታ ሆነው ተወልደው ምናቸውም የማይመሳሰለው እነዚህ ወንድማማቾች ካደጉ በኋላም አይጥና ድመት አሳዳጅና ተሳዳጅ ሆነው ኖረዋል። አንደኛው ብኩርናውን በምስር ወጥ የለወጠ፣ ሌላኛው ደግሞ አታላይና በእናቱ ዘንድ ተወዳጅ የነበረ የወንድሙን በረከት ከአባቱ አታሎ የወሰደ እርስ በርሳቸውም ጠላት ሆነው ለረጅም ዘመን የኖሩት የይስሐቅ ሁለቱ ልጆቹ ያዕቆብና ኤሳው። በዛሬው ቪዲዮ ከመጽሐፍ ቅዱስ የእነዚህን ሁለት አስገራሚ ወንድማማቾች ታሪክ የማስቃኛችሁ ይሆናል። እንደተለመደው ቪዲዮን እስከ መጨረሻው እንድትመለከቱት በታላቅ አክብሮት ጋብዛለሁ። ያላችሁት ገዳማት ቲቪ ዩቲዩብ ቻናል ላይ ነው። ለዚህ ኦርቶዶክሳዊ ቻናል አዲስ ከሆናችሁ አሁኑኑ ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። እንዲሁም ቪዲዮ ብዙ ሰዎች ጋር ደርሶ እንዲማሩበት እንደተለመደው ሁላችሁም ይህን ቪዲዮ ላይክ በማድረግ እንድትጀምሩ በትህትና ጠይቃለሁ። አሁን ቀጥታ ወደ ቪዲዮ እናልፋለን። አብርሃም ለልጁ ለይስሐቅ ሚስት ይፈልግ ዘንድ አገልጋዩን ልኮት ነበር። አገልጋዩን በጉዞ ወቅት ርብቃ የተባለች ሴት አግኝቶ ይዞ መምጣቱን መጽሐፉ ይነግረናል። አንድ ምሽት ይስሐቅ በእርሻ መካከል ነበር። አይኑንም አንስቶ ግመሎች ከሩቅ ሲመጡ ተመለከተ። የአባቱም አገልጋይ እንደሆነ አወቀ። ከአገልጋዩም ጋር አንዲት በጣም ውብ ሴት ተመለከተ። እርሷም ርብቃ ነበረች። ርብቃም አንድ ሰው ከሩቅ ተመልክታ አገልጋዩን ማን እንደሆነ ጠየቀችው። አገልጋዩም የእርሱ ጌታ ይስሐቅ እንደሆነ ነገራት። አገልጋዩ ለይስሐቅ የሆነውን ነገር ሁሉ ነገረው። ይስሐቅም ይህች ሴት የወደፊት ሚስቱ እንደሆነች ያወቀ። ከጊዜ በኋላም ይስሐቅና ርብቃ ተጋብተው ቀሪ ጊዜያቸውን በፍቅር አሳለፉ። ይስሐቅ ርብቃን ሲያገባ 40 ዓመቱ ነበር። ርብቃን በጣም ይወዳት ነበር። ከጊዜ በኋላ 2 መንታ ወንዶች ልጆች ወለዱ። ይስሐቅና ርብቃ በ20 ዓመት የጋብቻ ሕይወታቸው ወልደው ለመሳም አልታደሉም ነበር። በዚህ የተነሳም የአብራካቸው ክፋይ የሆነ ፍሬ ይሰጣቸው ዘንድ አምላክን ይማጸኑ ነበር። እግዚአብሔርም ጩኸታቸውን ሰምቶ በርብቃ ማኅፀን ያዕቆብና መንትያው ኤሳው ተጸነሱ። ነገር ግን በልመናና በጩኸት የተጸነሱት ያዕቆብና ኤሳው ገና በማኅፀን ውስጥ ሳሉ እየተገፋፉ እናታቸውን ያሰቃዩ ጀመር። በዚህ የተሰቃየችው ርብቃ እንደገና ጽንሱን ወደ ሰጣት አምላክ ምሕረትን በመለመን ጮኸች። በዚህ ጊዜ በማኅፀኗ የተቀረጹ ልጆቿ እንዲወለዱና ከተወለዱም በኋላ ዕድሜ ልካቸውን የሚጣሉና አንዱ በሌላው ላይ የተነሳ እንደሚጥለው በራእይ ተረዳች። ይህንን ምስጢር በልቦናዋ ያዘችው እንጂ ለባሏ አልነገረችውም ነበር። ሕፃናቱ ሲወለዱም እንደተነገረው ትንቢት አንዱ ከሌላው የማይመሳሰሉ ነው ተወለዱ። በኩሩ ኤሳው እንደ ጽጌረዳ አበባ ሰውነቱ ሁሉ ቀይና ጸጉራም ሆኖ ተወለደ። በኋላ የተወለደው ያዕቆብም የወንድሙን የኤሳውን እግር ይዞ ወደዚህ ዓለም መጡ። የኋለኛው ልጅ በዚህ ግብሩ ያዕቆብ ተብሏል። ምክንያቱም ያዕቆብ ማለት ተረከዝን ይይዛል ማለት ነው። ከአያቱም አብርሃምና ከአባቱ ይስሐቅ ቀጥሎ ሦስተኛው የሕዝበ እስራኤል አባት ተብሎ የሚታወቀው ያዕቆብ ወላጆቹ ይስሐቅና ርብቃ በጋብቻ በተጣመሩ 20ኛው ዓመት ላይ ነበር የተወለደው። እርሱ ሲወለድ አባቱ የ60 ዓመት ጎልማሳ ነበር። ኤሳውም ካደገ በኋላ አዳኝ ሆነ። በየቦታው እየዞረ እንስሳትን ያድን ነበር። ታናሹ ያዕቆብ ደግሞ እረኛ ሆነ። እንስሳቶችን መንከባከብና ለምግብ የሚሆን አትክልቶችን ማሳደግ መንከባከብ ይወድ ነበር። ያዕቆብ ከቤቱ ሳይርቅ እንስሶቹን ይጠብቃል። በቤትም ስለሚውል ብዙ ጊዜ እናቱን ያጫውታል። ከእናቱ ጋር ብዙ ጊዜ ያሳልፍ ስለነበር እናቱ ርብቃ ያዕቆብን ከኤሳው አብልጣ ተወደው ነበር። ይስሐቅ ደግሞ ኤሳው አደን እያደነ ስለሚያመጣለትና ስለሚመግበው ኤሳውን ከያዕቆብ አስበልጦ ይወደው ነበር። ሁለቱም ወላጆች አስበልጠው የሚወዱት ልጅ ነበራቸው። ይስሐቅ አደን አድኖ የሚበላ ይዞ ይመጣ የነበረውን ኤሳውን አብልጦ ይወደው ነበር። ርብቃ ደግሞ ያዕቆብን አብልጣ ተወደው ነበር። ኤሳው የመጀመሪያ ልጅ ስለሆነ የብኩርና መብት ነበረው። ይህ ማለት ወላጆቹ ሲሞቱ ከማንም የተሻለ ትልቅ የውርስ ድርሻ ይኖረዋል ማለት ነው። ማለትም ኤሳው ከያዕቆብ ይልቅ ብዙ እንስሳት፣ መሬትና ገንዘብ የመውረስ ከፍ ያለ ድርሻ አለው ማለት ነው። ከዚህ በተጨማሪም የበኩር ልጅ በመሆኑ ምክንያት እግዚአብሔር ለይስሐቅ አባት ለአብርሃም የገባለትን ቃል ኪዳንም ይወርሳል ማለት ነው። እግዚአብሔር ለአብርሃም ቃል የገባለት ነገር ደግሞ ቤተሰቡ ታላቅ እንደሚሆን፣ ዘሩ እንደሚበዛ፣
የአብርሃም ዘር እንደ ከዋክብት የበዛ እንደሚሆን ነበር ቃል ኪዳን የገባለት። ለመፈጸም ረጅም ዘመን የሚያስቆጥርም ቢሆንም እንኳን አንድ ወቅት ላይ ቤተሰቡ በሰማይ እንዳለ ከዋክብት የበዙ ይሆናሉ። በዚያ ዘመን አንድ አባት ሲሞት አብዛኛው መሬትና ገንዘብ የሚሰጠው ለታላቁ ልጅ ነበር። ይህ ውርስ ይባላል። በይስሐቅ ቤተሰብ ውስጥ ደግሞ ይህ ውርስ አምላክ ለአብርሃም የሰጠውን ተስፋ የሚጨምር ነበር። ኤሳው ግን እግዚአብሔር ለአብርሃም ስለሰጠው ተስፋ ብዙም ግድ አልነበረውም። ያዕቆብ ደግሞ እነዚህን ተስፋዎች ከፍ አድርጎ ይመለከት ነበር። አንድ ቀን ኤሳው አደን ቆይቶ በጣም ርቦት ወደ ቤቱ ተመለሰ። ያዕቆብ ደግሞ በቤት ውስጥ ሆኖ ምስር ወጥ እየሰራ ነበር። ኤሳውም ያዕቆብ ከምግቡ እንዲሰጠው ጠየቀው። ያዕቆብም ኤሳው በጣም እንደራበው ተመልክቶ ብኩርናህን ሽጥልኝና ከምግቡ ሰጣለሁ አለው። ኤሳው የሚሞት እስከሚመስለው ድረስ ርቦት ነበርና ብኩርናውን ሊሸጥ ተስማማ። በዚህም ብኩርናውን ለያዕቆብ ሰጥቶ ምስር ወጡን ተቀበለ። በዚህም እሱ ያልተረዳውን በረከቱን በምስር ወጥ አስነጠቀ። ይስሐቅ ከዘመናት በኋላ ዓይኑ ማየት እስኪሳነው ድረስ እጅግ አረጀ። ሊሞትም ቀርቦ እንደሆነ በማወቁ የበኩር ልጁን ኤሳውን የበኩርነቱን በረከት ሊባርከው ወሰነ። ይስሐቅ ኤሳውን ጠርቶ ከመሞቴ በፊት እንድመርቅህ አጋዘን አድነህ እንደምወደው አድርገህ ሰርተህ አብላኝ አለው። ኤሳውም ሊያድን ፈጥኖ ወጣ። ይስሐቅ ለልጁ የተናገረውን እናታቸው ርብቃ ሰምታ ነበር። ያዕቆብን ይበልጥ ተወደው ስለነበር ይህን በረከት ኤሳው እንዲያገኝ አልፈለገችም ነበር። ከእርሱ ይልቅ አብልጣ የምትወደው ያዕቆብ ባርኮቱን እንዲያገኝ ትፈልግ ነበር። ስለዚህም ያዕቆብን ጠርታ 2 ጠቦቶችን አርዶ እንዲያመጣላት አዘዘችው። ርብቃ ሥጋውን ወስዳ ይስሐቅ እንደሚወደው አድርጋ ሰራችው። ያዕቆብ ምግቡን ወደ ይስሐቅ ይዞ እንዲገባና በረከቱን ከኤሳው ቀድሞ እንዲወስድ አቻኮለችው። ያዕቆብ ግን የኔ ሰውነት ለስላሳ ነው፣ ኤሳው ጸጉራም ስለሆነ አባቴ ከነካኝ እኔ መሆኔን ያውቃል ሲል ለርብቃ መለሰ። ርብቃም ለዚህ የሚሆን ሌላ ዘዴ አዘጋጅታ ነበር። ምግቡን አዘጋጅታ እንደጨረሰች የኤሳውን ልብስ ለያዕቆብ አለበሰች። በእጆቹና አንገቱ ላይ ደግሞ የጠቦቶቹን ቆዳ አደረገችለት። ይስሐቅ ሲነካው ጸጉራም ሆኖ እንዲሰማው ነበር ይህን ያደረገችው። ርብቃ ይህን ፈጽሞ ማድረግ አልነበረባትም። ምክንያቱም እግዚአብሔር ታላቁ ኤሳው ታናሹን ያዕቆብን እንደሚገዛ አስቀድሞ ነግሯታልና። ይህን እግዚአብሔርን በመታመን መጠባበቅ ነበረባት። ነገር ግን ሁሉንም በገዛ እጇ ለማድረግ ወሰነች። ያዕቆብ ወደ አባቱ ይስሐቅ ገብቶ የመጀመሪያ ልጁ ኤሳው እንደሆነ በመናገር ዋሸ። ምግቡን አዘጋጅቶ እንደጨረሰ ሲነግረው ይስሐቅ ልጁ በዚህ ፍጥነት አድኖ ምግቡን በማዘጋጀቱ ተገረመ። ያዕቆብ ግን እግዚአብሔር እንዳሳካለት በመናገር ዋሸ። ይስሐቅም ስለተጠራጠረ ቀርቦ ይነካው ዘንድ ያዕቆብን ጠራው። ሲነካውም ልክ እንደ በኩር ልጁ ኤሳው ጸጉራም ነበር። ይስሐቅ ያዕቆብ ያመጣለትን ምግብ ከተመገበ በኋላ እንዲህ ሲል ያዕቆብን ባረከው። እግዚአብሔር የሰማይን ጠል የምድርንም በረከት የተትረፈረፈ እህልና የወይን ጠጅ ይስጥህ። መንግሥታት ይገዙልህ፣ ሕዝቦችም ተደፍተው እጅ ይንሱ በማለት መረቀው። ያዕቆብም ምርቃቱን ተቀብሎ ከአባቱ ከተለየ በኋላ ኤሳው ከአደኑ ተመለሰ። ከዛም አድኖ ካመጣው ሥጋ ምግብ አዘጋጅቶ ወደ አባቱ ገባ። ይስሐቅም ማን አንተ ሲል ጠየቀው። እኔ የበኩር ልጄ ኤሳው ነኝ ሲለው ይስሐቅ ደነገጠ። ኤሳው ከዚህ በኋላ የሆነውን ነገር ተረድቶ እጅግ ተበሳጨ። አባቱ እንዲባርከው ቢጠይቅም በረከቱን ያዕቆብ ወስዶት ስለነበር የብኩርና ባርኮት ሊያገኝ አልቻለም። ኤሳውም ለኔስ ያስቀረኸው ምንም ምርቃት የለምን ሲል ይስሐቅን ጠየቀው። ይስሐቅም ለሚወደው ልጁ አዘነለት፣ እንዲህም አለው፣ መኖሪያ ከምድር በረከት ከላይ ከሰማይ ጠል የራቀ ይሆናል። በሰይፍ ትኖራለህ፣ የወንድምህ አገልጋይ ትሆናለህ አለው። ኤሳውም በዚህ ምርቃቱ ደስተኛ አልሆነም። ወንድሙንም ስላደረገበት ነገር ጠላው። ወንድሜ 2 ጊዜ አታለለኝ። በመጀመሪያ አታሎ ብኩርናዬን ወሰደ። አሁን ደግሞ ለሁለተኛ ጊዜ እኔን መስሎ ምርቃቴን ወሰደብኝ በማለት ያዕቆብን ለመግደል ወሰነ። አባታቸው ከሞተ በኋላ ያዕቆብን ለመግደል ኤሳው ወስኖ ነበር። ርብቃም ኤሳው ያለውን ሰምታ ለያዕቆብ ነገረችው። ያዕቆብም ከወንድሙ ከኤሳው ሸሽቶ ወደ አጎቱ ወደ ላባ ቤት እንዲሄድ ነገረችው። የኤሳው ንዴት ሲበርድለት ወደ ቤት እንደሚመለስ ነገረችው። ያዕቆብም እናቱንና ወንድሙን ትቶ ወደ አጎቱ ወደ ላባ ተሰደደ። በጉዞ ላይ ያለም ሌሊቱን ለማሳለፍ አንድ ስፍራ ላይ አረፍ አለ።
ትራስም ስላልነበረው ድንጋይ ተንተርሶ አሸለበ። እንደተኛም አንድ እንግዳ ህልም አለመ። በህልሙም ጫፉ ሰማይ የሚደርስ መሰላል በምድር ላይ ቆሞ ተመለከተ። በመሰላሉም ላይ የእግዚአብሔር መላእክት ሲወጡና ሲወርዱ አየ። እግዚአብሔርም ከጫፉ ላይ ቆሞ ያዕቆብን እንዲህ አለው፣ የአባትህ የአብርሃም አምላክ የይስሐቅ አምላክ እኔ እግዚአብሔር ነኝ። የተኛህበትን ምድር ላንተና ለዘርህ እሰጣለሁ። ዘርህ እንደ ምድር አሸዋ ይበዛል። በምዕራብና በምስራቅ በሰሜንና በደቡብ ትስፋፋለህ። የምድርም ሕዝቦች ሁሉ ባንተና በዘርህ አማካኝነት ይባረካሉ አለው። እግዚአብሔርም ከያዕቆብ ጋር እንደሚሆን ቃል ገባለት። በኋላም ያዕቆብ ከእንቅልፉ ተነሳ። የተኛበት ምድር የሰማይ ደጅ እስኪመስለው ድረስ ፈራ። ተንተርሶት የነበረውን ድንጋይ ለቦታው ምልክትነት እንዲሆን ተከለው። እግዚአብሔር አምላኩ እንደሚሆንና አስራት እንደሚያወጣለት ቃል ገባ። ለያዕቆብ ስደት ምክንያት የሆኑት ሁለት ጉዳዮች ናቸው። አንደኛው ወንድሙ ኤሳው ሊገለው እንደሆነ ርብቃ ስታውቅ ወደ አጎቱ ወደ ላባ እንዲሄድ በመናገሯ ነው። ሁለተኛው ደግሞ ትዳር ነው። በቅዱስ መጽሐፍ አባቱ ይስሐቅ ያዕቆብን ጠርቶ ከመረቀው በኋላ ከከነዓን ሴቶች ልጆች ሚስት አታግባ፣ ተነስተህ በጤግሮስና በኤፍራጠስ መካከል ወደሚኖር ወደ እናትህ አባት ወደ ባቱኤል ሂድ፣ ከእናትህም ወንድም ከላባ ልጆች ሚስት አግባ ብሎ አዘዘው። ፈጣሪ ካንተ ጋራ በረድኤት ይኑር፣ ያክብርህ፣ ያግንንህ፣ ያብዛህ፣ ብዙ የብዙ ወገን ያደርግህ አለው። እግዚአብሔር ለአብርሃም የሰጠውን ምድር ከነዓንን ትወርሳት ዘንድ የአባትህ የአብርሃምን በረከት ይስጥህ፣ ካንተ በኋላ ላሉት ልጆችህም ይስጣቸው ባለው መሠረት ለመሰደድ ተገዷል። ያዕቆብም ሕልም ካለመ በኋላ ጠዋት ተነስቶ ወደ ካራን መጓዝ ጀመረ። ያዕቆብ ለብዙ ቀናት ከተጓዘ በኋላ እነዚህን ሰዎች በአንድ የውሃ ጉድጓድ አጠገብ አገኛቸው። እነርሱም በጎቻቸውን እየጠበቁ ነበር። ያዕቆብ ሀገራችሁ የት ነው በማለት ጠየቃቸው። እረኞቹም የካራን ሰዎች መሆናቸውን ነገሩት። ላባን ታውቁታላችሁ ሲል ያዕቆብ ጠየቀ። እነሱም አዎን እናውቀዋለን ብለው መለሱለት። እንግዲያውም ይኸው ልጁ ራሔል የእርሱም በጎች እየነዳች መጣች። ከሩቅ እየመጣች ያለችውን ራሔልን አየሃት ሲሉ ጠየቁት። ያዕቆብ ራሔል ያጎቱን የላባን በጎች እየነዳች ስትመጣ አየና በጎቹ መጠጣት እንዲችሉ ሄዶ ድንጋዩን ከውሃ ጉድጓዱ ላይ አነሳው። ከዚያም ያዕቆብ ራሔልን ሳማትና ማንነቱን ነገራት። ራሔል በጣም ተደሰተች። ወደ ቤት ሄደችና ለአባቷ ለላባ ነገረችው። አጎቱ ላባም የእህቱ ልጅ ያዕቆብ እርሱ ጋር ለመኖር በመምጣቱ በጣም ደስ አለው። ያዕቆብ ራሔልን ማግባት እንደሚፈልግ ሲነግረውም አጎቱ ላባ ደስታው እጥፍ ድርብ ሆነ። ይሁን እንጂ ራሔልን ለማግባት እንዲችል 7 ዓመት እንዲያገለግለው ጠየቀው። ያዕቆብ ራሔልን በጣም ይወዳት ስለነበር ላባን 7 ዓመት አገለገለው። ይሁን እንጂ የጋብቻው ቀን ሲደርስ ላባ በራሔል ፋንታ ትልቋን ልጁን ልያን ለያዕቆብ ዳረለት። ይህም በሀገሩ ሕግ መሠረት ታላቅ ሳያገባ ታናሽ ማግባት ስለማይችል ነበር። ነገር ግን ያዕቆብ ራሔልን ለማግባት እንደገና ለ7 ዓመታት ላባን ለማገልገል ከተስማማ በኋላ ላባ ራሔልንም ሚስት እንድትሆነው ሰጠው። ያዕቆብም ከልያና ከራሔል ልጆችን ወልዷል። እግዚአብሔር አብርሃምንና ይስሐቅን እንደጠበቃቸው ሁሉ ያዕቆብንም እንደሚጠብቀው ቃል በገባለት መሠረት ያዕቆብ በእግዚአብሔር እየተጠበቀ በባዕድ አገር ሀብት አፍርቶ ቤተሰብ መስርቶ ትልቅ ሰው ሆኖ ነበር። ያዕቆብ ካራን በሚባል ቦታ መኖር ጀመረ። በዚያም አግብቶ ትልቅ ቤተሰብ መሰረተ። እንዲሁም በጣም ሀብታም ሆነ። ከጊዜ በኋላ አምላክ ያዕቆብን ወደ አገር ተመልሰ ሂድ አለው። ስለዚህ ያዕቆብ ቤተሰቡን ይዞ ወደ ተወለደበት አገር መጓዝ ጀመረ። መንገድ ላይ ሳሉ የያዕቆብ አገልጋዮች ወደ እርሱ መጥተው ወንድሜ ኤሳው እየመጣ ነው፣ 400 ሰዎችም አብረውታሉ አሉት። ያዕቆብ ኤሳው በሱና በቤተሰቡ ላይ ጉዳት እንዳያደርስ ፈራ። በመሆኑም እባክህ ከወንድሜ እጅ አድነኝ በማለት ወደ ፈጣሪው ጸለየ። በቀጣዩ ቀን ያዕቆብ ለኤሳው ብዙ በጎችን፣ ፍየሎችን፣ ላሞችን፣ ግመሎችንና አህዮችን ስጦታ አድርጎ ላከለት። በዚያ ሌሊት ያዕቆብ ብቻውን እያለ አንድ መልአክ አየ። መልአኩ ከያዕቆብ ጋር መታገል ጀመረ። እስኪነጋም ድረስ ሲታገሉ ቆዩ። ያዕቆብ ጉዳት ቢደርስበትም መታገሉን አላቆመም። በዚህ ጊዜ መልአኩ ልቀቀኝና ልሂድ አለው። ያዕቆብ ግን ካልባረከኝ አልለቅህም አለው። በመጨረሻም መልአኩ ያዕቆብን ባረከው። በዚህ ጊዜ ያዕቆብ አምላክ እንደሚረዳውና ኤሳው እሱን እንዲጎዳው እንደማይፈቅድ ተገነዘበ። ያን ጊዜ ጠዋት ያዕቆብ ከርቀት ሲመለከት
ኤሳውንና ከእርሱ ጋር የነበሩትን 400 ሰዎች አያቸው። ያዕቆብ ከቤተሰቦቹ ቀድሞ በመሄድ በወንድሙ ፊት 7 ጊዜ ሰገደ። ኤሳውም ወደ ያዕቆብ እየሮጠ መጥቶ አቀፈው። ሁለቱ ወንድማማቾችም ተላቀሱ። በዚህ መንገድ ኤሳውና ያዕቆብ ታረቁ። ከዚህ በኋላ ኤሳው ወደ ቤቱ ተመለሰ። ያዕቆብ ደግሞ መንገዱን ቀጠለ። ያዕቆብ 12 ወንዶች ልጆች ነበሩት። ስማቸውም ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ዳን፣ ንፍታሌም፣ ጋድ፣ አሴር፣ ይሳኮር፣ ዛብሎን፣ ዮሴፍና ቢንያም ይባላሉ። ከዚህ በኋላ እግዚአብሔር ዮሴፍን በመጠቀም ሕዝቡን አድኗል። ከዚህ በኋላ ኤሳው የራሱን ሀብት ንብረት ይዞ ወደ ሌላ ስፍራ በመሄድ ሕይወቱን መምራት ጀምሯል። ያዕቆብ ከ12ቱ ልጆቹ መካከል አንደኛው ዮሴፍ ነበር። ዮሴፍንም አብልጦ ይወደው ነበር። ከመውደዱም የተነሳ በረኛ አቅሙ ለልጁ የንጉሥ ልጆች የሚለብሱትን አይነት በብዙ ኅብር ያጌጠ ልብስ ያለብሰው ነበር። ያዕቆብ ዮሴፍን ከሚወዳት ራሔል ያገኘው የሽምግልና ዘመን ልጁ ነበር። በዚህም በጣም ይወደው ነበር። ነገር ግን ትንሹ ዮሴፍ በአባቱ የተወደደውን ያክል በወንድሞቹ ዘንድ የተጠላ ነበር። በዚያ ላይ እርሱ ለወንድሞቹ እየመጣ የሚነግራቸው ነገር ጥላቻቸውን አባባሰው። ዛሬ በሕልሜ አብረን ነዶ ስናስር የእናንተ ነዶ እኔ ላሰርኩት ነዶ ስትሰግድ አየሁ ይላቸዋል። በሌላ ቀን ደግሞ ፀሐይ፣ ጨረቃና 11 ከዋክብት ሲሰግዱልኝ አየሁ አላቸው። ወንድሞቹ በጥላቻ ውስጣቸው አረረ። አባቱ ያዕቆብ ግን ነገሩን በልቡ ይጠብቀው ነበር። ዮሴፍ የ17 ዓመት ልጅ ሲሆን አባቱ እስቲ ለወንድሞችህ ስንቅ አድርስ ብሎ ላከው። ከቤቱ ወጥቶ የማያውቀው ብላቴና በምድረ በዳ ሲጓዝ መንገድ ስቶ ጠፋ። እግዚአብሔር ግን መልአኩን ልኮ መንገድ አሳይቶ ወደ ወንድሞቹ መራው። ወንድሞቹ በግ ወደሚጠብቁበት ስፍራም በብዙ ድካም ደረሰ። በልጅ ጉልበቱ ለ11 ሰው የሚበቃ ስንቅ ተሸክሞ ሲመጣ ወንድሞቹ ገና ከሩቅ ተመለከቱት። ደግሞ ሕልመኛው መጣ ብለው ተሳሳቁ። ወደ እነርሱም ገና ሳይቀርብ ይገሉት ዘንድ በእርሱ ላይ ተማከሩ። ስንቃቸውን ተቀብለውት እረፍት እንኳን አልሰጡትም። ጌጠኛ ልብሱን ገፈው ወደ ጉድጓድ ጣሉት። እርሱን ከጉድጓድ አስረው ያመጣውን ምግብ ሊበሉ ተቀመጡ። ምግብ ላይ ያሉ ግን ከገበታው መካከል ድንገት ሐሳብ ብልጭ ያለለት ይሁዳ ተነሳ። ወንድሙን ዮሴፍን ለነጋዴዎች ለመሸጥ መከረ። በዚህም ሐሳብ ሁሉም ደስ አላቸው። በሱ ግፊትም ምስኪኑ ዮሴፍ በ20 ብር ተሸጠ። ከዚያም ዮሴፍ በምድረ ግብፅ አገረ ገዢ ሆነ። በስልጣን የመጀመሪያው ሰው ፈርዖን ሲሆን ሁለተኛው ደግሞ ዮሴፍ ነበር። ዮሴፍም ግብፃዊት ሚስት ተሰጠው። 2 ልጆችንም ወለደችለት። ጥሩ ምርት በነበረባቸው 7 ዓመታት ዮሴፍ ሕዝቡ እህል እንዲያከማቹ አደረገ። ከ7 ዓመታት በኋላ ዝናብ አቆመ፣ የእህል ምርትም ቆመ። በምድር ላይም ድርቁ እጅግ የበረታ ሆነ። በዚያን ጊዜ እህል የሚገኝባት አገር ግብፅ ብቻ ነበረች። ያዕቆብም እሱ ባለበት አገር እህል በመጥፋቱ ምክንያት እህል ይገዙ ዘንድ 10 ልጆቹን ወደ ግብፅ ላካቸው። እነርሱም ብዙ መንገድ ተጉዘው ወደ ግብፅ ደረሱ። ነገር ግን እዛ ያለው ንጉሥ በ20 ብር የሸጡት ወንድማቸው ዮሴፍ መሆኑን አላወቁም ነበር። ወንድማማቾቹ በዛ እንደደረሱ ለዮሴፍ ዝቅ ብለው በግንባራቸው ተደፍተው ሰገዱለት። ዮሴፍ ግን ወዲያው ወንድሞቹ እንደሆኑ አወቀ። እነርሱ ግን አላወቁትም። ምግብም ሰጣቸው። ከእነርሱ አንደኛውን በወህኒ ቤት አኖረው። እንደገና ወደ ግብፅ ምድር ለእህል ሸመታ ሲመለሱ ታናሽ ወንድማቸውን ይዘው እንዲመጡ አዘዛቸው። እሱም ቢንያም የተሰኘው የዮሴፍ ታናሽ ወንድሙ ነው። አባታቸው ያዕቆብ ግን ወደ ባዕድ አገር ቢንያምን ለመላክ ፈራ። ሆኖም ወንድሞቹ እህል ለመሸመት ወደ ግብፅ ለሁለተኛ ጊዜ ሲሄዱ ቢንያምን ይዘውት ሄዱ። በዚህ ጊዜ ግን ዮሴፍ ለወንድሞቹ ራሱን ገለጠላቸው። ከዚህ በፊት በእርሱ ላይ ከፈጸሙት ክፋት የተነሳ ይበቀለናል ብለው ሰጉ። ዮሴፍ ግን ይቅር ባይ ነበር። በምድር ላይ የተከሰተው ድርቅ ገና ረዘም ላለ ጊዜ ስለሚቆይ ወደ ከነዓን ምድር ተመልሰው አባታቸውንና ቤተሰቦቻቸውን ይዘው እንዲመጡ ነገራቸው። እነርሱም ተመልሰው ወደ ሀገራቸው በመሄድ ለአባታቸው ለያዕቆብ ስለ ዮሴፍ በሕይወት መኖር ነገሩት። እሱም ይህንን በሰማ ጊዜ እጅግ ደስ አለው። ያዕቆብና መላ ቤተሰቡም ወደ ግብፅ ወረዱ። ያዕቆብም በዮሴፍ መኖር ከመደሰቱ የተነሳ እንደገና ሊያየው ቻለ። ያዕቆብም በዮሴፍ መኖር ከመደሰቱ የተነሳ እንደገና ሊያየው ቻለ። ዮሴፍ በግብፅ ምድር አገረ ገዢ ከሆነ በኋላ ቤተሰቡ ወደ ግብፅ መጥተው እንዲኖሩ አደረገ።
የዮሴፍን ልጆች ጨምሮ ወደ ግብጽ የመጡት እስራኤላውያን ጠቅላላ ቁጥር 70 ነበር። ከ400 ዓመታት በኋላ 70 የነበረው የእስራኤላውያን ቁጥር 2 ሚሊዮን ደርሶ ነበር። ያዕቆብ ከመሞቱ በፊት ለልጆቹ ለእያንዳንዳቸው በረከቱን አስተላለፈ። እነዚህ በረከቶች የትንቢት መልክ ሲኖራቸው የተሰጡትም በቀጥታ ከእግዚአብሔር እንደመጡ ተደርገው ነበር። የያዕቆብ በረከቶችና ትንቢት የእግዚአብሔር ቃል ነበሩ፣ እግዚአብሔርም ፈጸማቸው። ያዕቆብ የዮሴፍን 2 ልጆች ኤፍሬምና ምናሴን ባረካቸው። ይህንን በማድረግ ያዕቆብ የበኩር ልጅም መብት ለዮሴፍና ለልጆቹ ሰጠ። ደግሞም የብኩርናን መብት ከዮሴፍ ልጆች ለታናሹ ለኤፍሬም ሰጠ። እግዚአብሔር የርስቱን እጥፍ ለዮሴፍና ለ2 ልጆች ለኤፍሬምና ለምናሴ ስለሰጠ በእስራኤል ሕዝብ ዘንድ ዮሴፍ የሚባል ነገድ አልነበረም። ይልቁንም በእርሱ ቦታ ኤፍሬምና ምናሴ የሚባሉ 2 ነገዶች ነበሩ። ያዕቆብ የዕድሜው መጨረሻ መቃረቡን ሲረዳ ልጆቹን እያንዳንዳቸውን ባረካቸው፣ ትንቢትም ተናገረላቸው። ነገር ግን 3ቱ ልጆቹ ለልዩ ቅጣት ተለዩ። እነዚህም በኩሩ ሮቤል፣ ስምዖንና ሌዊ ናቸው። 3ቱም የብኩርና መብት አጡ። ሮቤል የአባቱን መኝታ ደፈረ። ይህም በጥንት ባህል ታላቁ ልጅ የአባቱን ርስት ለመውሰድ መፈለጉን የሚያሳይ ነበር። ሮቤል አባቱ እስኪሞት ድረስ መጠበቅ አቅቶት ዕቁባቶችን ወስዶ ከእነርሱ ጋር በመተኛት የቤቱ ራስ መሆኑን አወጀ። ከዚህም የተነሳ ያዕቆብ ከሮቤል ላይ የበኩርና መብት ወሰደበት። ስምዖንና ሌዊ ከነዓናውያን እህታቸውን በመድፈራቸው የበቀል ሴራ ይወጥኑ ነበር። ይህ ዓመፅ የእስራኤል ሕዝብ መሪዎች ለመሆን የነበራቸውን ዕድል አከሸፈባቸው። አብዛኛው በረከት የተላለፈው ለዮሴፍ ቢሆንም የብኩርና መብትና መሪነት ግን ለይሁዳ ተሰጠ። ይሁዳ 4ኛ ልጅ ሲሆን የነገሥታት አባት ሆነ። የያዕቆብ 3 ትላልቅ ልጆች እርግማንን እንጂ በረከትን አልተቀበሉም። ነገር ግን ዮሴፍና ይሁዳ በረከትን ከተቀበሉ ከያዕቆብ ልጆች ከፍተኛውን ድርሻ ወስደዋል። በእስራኤል ታሪክ ውስጥ ይህ አስፈላጊ ነገር ነው። ምክንያቱም በዮሴፍ ልጅ በኤፍሬም ነገድና በይሁዳ ነገድ መካከል የእስራኤል ነገዶች መሪ ለመሆን ሲባል ብዙ ጊዜ ትግል ይካሄድ ነበር። ያዕቆብ 147 ዓመታትን ከኖረ በኋላ በግብጽ ምድር በስደት በነበረበት ሕይወቱ አለፈ። ከዛም ልጁ ዮሴፍ ከሞተበት ከግብጽ ምድር አውጥቶ ወደ ከነዓን ወስዶ በአንድ ዋሻ ውስጥ ቀብሮታል። ይህም ዋሻ አብርሃም ለመቃብርነት ይሆን ዘንድ በአንድ ወቅት የገዛው ዋሻ ነበር። ዮሴፍም በግብጽ ምድር ሳለ በ110 ዓመቱ ሞተ። በኋላም ዮሴፍን የማያውቅ ፈርዖን በግብጽ ነገሰ። ከዚህ በኋላ ነበር የእስራኤላውያን ሕይወት ወደ ባርነት የተለወጠው። የተወደዳችሁ የገዳማት ቲቪ ቤተሰቦች ቪዲዮውን እዚህ ድረስ ስለተመለከታችሁት ከልብ አመሰግናለሁ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። ያላችሁን ማንኛውም ሐሳብ አስተያየት በኮሜንት መስጫው ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።